እንደው ከሰሞኑን የኢትዮ ኤርትራ ጉዳይ እየተነሳ ይገኛልና በተለይ የማሸማገሉን ስራ ቻይናና ሳውዲ እያደረጉት እንደሆነ ሰምተናልና ምናልባት ከጠቅላይ ሚኒስትር ዶክተር አብይ አቶ ኢሳያስ ጋር ያላቸው ግንኙነት ሊመለስ ይችላል የሚሉ ጭብጭብታዎችን በዚህ ሳምንት ሰምተናልና እንደው የኢትዮ ኤርትራ ጉዳይ ምን ያክል ሊያዘልቅ ይችላል? በተለይ የቀይ ባህር ሽኩቻ ትንሽ በተለይ በኢትዮጵያ በኩል ጠንከር ብሎ መምጣቱ ይታወቃልና እንዴት ሊታይ ይችላል? በቀጣይ ምን እንጠብቅ? አቶ ሙስ የምንጠብቀው ሰላም ነው። ኢትዮጵያ መሰረቱ እኔ የሚገርምህ አሸበር አንድ ቀን ለኤርትራ ጦርነት አድርጌ ወደብ ይዛለሁ ወይ ደግሞ ባህር ይዛለሁ ብላ አታውቅም። በመሪያችንም በሚኒስትሮችም በህዝቡም በእኛም ብላ አታውቅም። በምንም አይነት ከየት እንደሚያመጡት ነው። ጦርነት አለ እንደዚህ ተጠጋ እንደዚህ ምሽግ ቆፈረ ምናምን የሚባለው ነገር እኔ ከየት እንደሚመጣ አላወኩም። ህዝቡ ምን አይነት በተለይ ይሄ ቲክቶከሮች እና የሚዲያ ሰዎች ፖለቲከኞች ምን አይነት ኢትዮጵያ ጥላቻ እንዳላቸው ነው የሚያሳየው። ኢትዮጵያ የጠየቀችው ባህር ለኬንያ ጠይቃለች፣ ለሶማሌ ጠይቃለች፣ ሶማሌላንድ ጠይቃለች፣ ለኤርትራ ጠይቃለች፣ ሱዳን፣ ደቡብ ሱዳን ጠይቃለች። ይሄ ደግሞ ይሄ መብራት እንስጣችሁ ወይ ቴሌ እንስጣችሁ ወይ ደግሞ ጤፍ እንስጣችሁ ወይ ደግሞ ሌላ ነገር ሰጥቶ በመቀበል እንስጣችሁና ነው የተባለው እንጂ በምንም አይነት በጦርነት ባህር እናመጣለን ተብሎ አይታወቅም። በምንም አይነት በምንም ጊዜ አንድም ጊዜ ተብሎ አያውቅም። እነሱ በሚያመጡት ነው ጠላቶች፣ የኢትዮጵያ ጠላት የሆኑ ኢትዮጵያውያን የሚያመጡት ነገር ነው። እርግጥ ኤርትራ ያየሁት ነገር ምንድነው? በኤርትራ በኩል ያየሁት አንድ ነገር ነበረ። ከ60 ዓመት በታች ያላችሁ ድሮ ታጋይ የነበራችሁ ተመለሱ ታጠቁ የሚል ሰምቻለሁኝ። ሁለተኛ ወጣቶች ወደ ሳዋ ግቡ የሚል ወደ ስልጠና የሚል ግቡ የሚል ሰምቻለሁ። ሌላም የነሱ ደጋፊዎች ብዙ ጉራዎች ብዙ ፉከራዎች ሰማለሁኝ። ከእንግዲህ አሸበር አንድ ነገር ኢትዮጵያ በምንም አይነት እንኳን ለኤርትራ ትንሽ ባህር ብቻ ይዛ ሌላ ነገር ሀብት የሌላት ሌሎችም ይመጡ ምንበገር አይደለም። ኢትዮጵያ በቂ መከላከያ ኃይል አላት፣ በቂ መሳሪያ አላት፣ በቂ ባህር ኃይል አላት፣ ባህር ኃይል ሳይቀር በቂ አየር ኃይል አላት፣ በቂ እግረኛ አላት፣ ታንከኛ አላት፣ በወጣት የተገነባ ጀነራል አላት፣ ወታደር አላት። ስለዚህ ይሄ እንደመሆኑ መጠን ለኢትዮጵያ ባያስቡት ነው እኔ የምለው። ባያስቡት እንደዚህ ኢትዮጵያ እንነካለን የሚሉ ዝም ብሎ በወሬ ግብጽ እኮ በሱዳን ሞክራለች እኮ ከ200 በላይ የአየር ኃይሏ ተዋጊዎች ሱዳን እኮ ሳሰለጥን ነበር አባይ ግድብ እንዲመቱ። ግን የሁለቱ ሱዳኖች ሲዋጉ በእግራቸው ጫማ የሌላቸው ተፈናቅለው ነው ወደ ግብጽ የተመለሱት። ግብጽ ከኛ ራስ አትወርድም። ሶማሌና ኤርትራም ግብጽም አብረው እንደዚህ ተባብለው ነበር። አይተህ እንደሆነ ተማምለው ነበረ። ከዛ ግን መሪያችን ባደረጉት ዲፕሎማሲ ከሶማሌ ፕሬዝዳንት ጋር እኛም ወደዛ ሄደን መሪዎቻችንም ሄደው እነሱም ወደኛ መሪ መጥተው ተስማምተዋል። ስለዚህ የግድ ባህር ያስፈልገናል። ግን እንዋጋ አይደለም። እንስጣችሁና የምትፈልጉትን ነገር ሀብታም ስለሆነ ኢትዮጵያ እንስጣችሁና በሰጠናችሁ ልክ ባህር ስጡን። በክራይ ነው እያልናቸው ያለው። አሁን ጅቡቲ እየሰጠችን ያለው በክራይ ነው የምትሰጠን። መኪኖቻችን ሲገቡ ይከፍላሉ፣ ሲወጡም ይከፍላሉ። እዛ ደግሞ የሚከፍሉት አለ። ወዛደሮቻቸው ሰራተኞቻቸው የጅቡቲ ናቸው። ብዙ ሀብት አለ። እዛ ደግሞ ብዙ ጅቡቲያውያን ይጠቀማሉ። የሚሄደው በቀን ከ1000 በላይ ሹፌር ነው የሚገባ ወደ ጅቡቲ። ሀብታሞች ናቸው። ከዛ ደግሞ በዶላር እንከፍላለን ለጅቡቲ። ግን ምንድነው ጅቡቲ ከሚገርም ደስ ከሚል ጅቡቲ መብራት እኮ ለጅቡቲ ይሸጥልን ያለው በዶላር እሱ ይሸፍንልናል፣ ችግር የለውም። ለኬንያ እየሸጥልን ያለ ነው፣ ለሱዳን እየሸጥልን ያለ ነው በዶላር።
እነ ታንዛኒያ፣ እነ ኡጋንዳ፣ ሩዋንዳ ጠይቀዋል ሽጡልን ብለው ብቁ ኃይል ስላለን። ስለዚህ እኔ ያልከው የመጨረሻው ኢትዮጵያና ኤርትራ አንደኛ ኤርትራውያን ወንድሞቻችን ናቸው፣ ቤተሰብ ነን፣ እዚህ እኛ ጋር የነበሩ ሰዎች ናቸው። እነሱ እርግጥ ብዙ በኢትዮጵያ ወታደር ላይ ብዙ ግፍ ፈጽመዋል። በባህር ኃይላችን ላይ ከ3000 በላይ መርከቦች ነበሩን። ከ3000 በላይ ባህር ኃይሎች ነበሩን። እነሱን አጥፍተው ነው ባህሩን የያዙ ችግር የለውም በትግላቸው ስለሆነ የያዙት። ግን ባህሩ የኛ ነበረ ብዙ ዓመት። ለኛም የሆነበት ቀን ደግሞ ቅርብ ይሆናል እንጂ እኛ ለምን ሰልፍ አስፈልጎን ነው ለኤርትራ ውጊያ የምናደርገው? ምን የምናደርገው? ምንም ነገር ይስጡን እንሰጣቸዋለን። ኤርትራ ለመያዝ እኮ መሰረቱ ቀላል እኮ ነው ከተፈለገ ማለት ይሄ ጋጋታ ምናምንም አያስፈልግም። ግን ኢትዮጵያ በምንም አይነት የሰው አገር ደፍራ አታውቅም። በዲፕሎማሲ ነው ሁሉም ነገር አይተው እንደሆነ በፍቅር ነው የምትሰራውና አቶ ኢሳያስ እና ዶክተር አብይ አይደለም እኮ ጉዳዩ የሀገር ጉዳይ ነው። የሀገር ጉዳይ ነው። ባለፈውም ዶክተር አብይ አህመድ ደፍረው ነው ወደ ኤርትራ ሄዱት እንታረቅ ብለው ከዛ ሰላም ሆነ ተከፈተ። ከዛ ደግሞ አመል ስላለባቸው የጥላቻ አንበጋንነት ዘጉት እነዛ። ስለዚህ አሁንም ሽምግልና ጥሩ ነው እንቀበለዋለን። በሽምግልናው መሰረት ቢፈጸም ደስ ይለናል።